ሊቃውንቱ እንደውም ሲያስረግጡት ምን ይላሉ? ይነቅህኑ ማይ ጦም ወማይ መሪር ማሃዱ አዘቅት። ከአንድ ጉድጓድ መራራና ጣፋጭ ውሃ ይቀዳልን? አይቀዳም። ከአንድ ጠርሙስ ላይ የሚጣፍጥና የማይጣፍጥ ውሃ ይቀዳም? መቼስ ከአንድ አፍ ሁለት ለምን ይወጣል? ይለይልህ እንግዲህ ይጥራልህ። ክርስቲያን ከሆንክ ክርስቲያን ሆነ ዝለቅ። ያው ደግሞ ሌላም ከሆንክ ሌላ ነው ይበል። ምክንያቱም ከአንድ ውሃ ሁለት ነገር ሊቀዳ አይችልም። አንድ ሰው ለሁለት ጌታ መገዛት አይችልም። እይክል አሐዱ ገብር ተቀኔው ለክል ያጋዝ አለ። ለእግዚአብሔርም ለገንዘብም ልትታዘዙ አይቻልም። ገንዘብም ጌታ የሆነበት ሰው አለ። እንዲህ አይነቱን ጌታ ነው አወጥተህ ጣል የተባልከው ማለት ነው። እመቤታችን ስትወልድ የእንግዳ ማደሪያ አልነበረም። ቤቱ ስለተያዘ እንግዳ ስላደረበት ቤት አታ ከብት በረት ነው የወለደችው። የእንግዳ የተባለው በልባችን የነገሰ ኃጢአት ነው። እግዚአብሔር እንዳያደር ቦታ የሚያሳጣው፣ እግዚአብሔር ስራ እንዳይሰራ ከኛ የሚያርቀው ያ ነው። እንግዳ ነገር አስወግዷል ኢያሱ። እስኪ በሉ እንግዳ ነገር በሉ። ምን በሉ? ከእግዚአብሔር ውጪ በልባችን ማደር የለበትም። እሱ ይደርብን። አንድ ሰው ቢሰርቅ ማታ ኢንተርኔቱ ተጨናንቆ ነው የሚያመሸው። አንድ እዚህ ጋር እንደው በተለይ እንደኔ ሻሽ ጠመጠመ ሰው ከሰረቀ አለቀለት ነው እንግዲህ። ለምን በቃ በለው ያዘው ልቀቀው። ድሮም በቃ ዝም ብሎ ማለፍ ነው። እውነቴን ነው። ያቺ እንኳን ታስጠይቀናለች ማለት ነው። አንደኛ ተመልከቱ። እኔ ልላችሁ የፈለኩት አሁን ይህን ሰላቸውን እንዳንሰድባቸው እኮ ነው ይላል ሰው። ጅል እስኪ በል ስደበኝና ምቀንስልኝ ነገር ካለ ማለት ነው። በል ውረድ ከፈለገ። አማልክት ዘበጸጋ ግን ቅዱሳን የጸጋ አምላክ መሆን ይችላል። ባጭር ቃል ይወላችሁ አምላክ የሚለው ትርጉ ቃል ስሙ ሲፈታ አምላክ የሚለው ቃል ሲፈታ ቃል ለቃል መለከ ገዛ ነው። አምላክ ማለት ገዢ ማለት ነው። እስኪ በሉ ገዢ በሉ። ስለዚህ ሙሴን እግዚአብሔር አምላክ አድርጌሃለሁ ሲለው ምን ማለቱ ነው? ለፈርዖን ገዢ አድርጌሃለሁ ማለቱ ነው እንጂ አንተ ፈጣሪ ነህ ማለቱ ግን አይደለም። ቅዱሳን ፈጣሪ ተብለው የተጠሩበት መጽሐፍ የለም። ቅዱሳን ፈጣሪ ተብለው ማለት ነው። ፈጣሪነት የእግዚአብሔር የባህሪ ገንዘቡ ነው። ገዥነት ግን እግዚአብሔር ለቅዱሳን በጸጋ የሚሰጣቸው ስጦታ ነው። እንዲያ ከሆነ ተመልከቱ፣ እግዚአብሔር ቆመ በማህበር አማልክት። ተመልከቱ፣ እግዚአብሔር በአማልክት ማህበር መካከል ቆመ ይላል። እንዴ እግዚአብሔር በአምላክ ማህበር መካከል ምን ሊያደርግ ይገኛል? እግዚአብሔር ይቆማል። የተመሰገነ ይሁን። የሚከብረውን ካላከበር የማይከብረው ይከብርብናል በእኛ ላይ። የሚደንቀው እግዚአብሔር አልደንቅህ ካለ